በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሁለተኛ ሳምንት ጾም በሰላም በጤና አደረሰን አደረሳችሁ። አሜን። በሰላምና በጤና ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ባሳለፍነው ሳምንት ዘወረደ በሚባለው ሳምንት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከሰማየ ሰማያት መውረድ፣ የእኛን ስጋ መልበስ፣ በመስቀል ላይ መዋል፣ ይህን እያነሳን ስንማማር ስንጸልይ ስንጾም ሰንብተናል። ሁለተኛው ሳምንት ደግሞ ቅድስት በመባል ይታወቃል። ቅድስት ማለት የተለየች፣ የተመረጠች፣ የከበረች ማለት ሲሆን ቅድስት ሰንበት ሲል ደግሞ ከሌሎቹ የተመረጠች፣ የተለየች፣ የከበረች ሰንበት ማለት ነው። ከሌሎቹ የተመረጠች፣ የተለየች፣ የከበረች ሰንበት ለምን ሆነች የሚሉ አይጠፉምና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባው ቃል ኪዳን መሰረት ከሰማየ ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ ከነፍሷ ነፍስ ከስጋዋ ስጋ ነስቶ ተወልዶ የጥምቀትን ስርዓት ከሰራልን በኋላ በጥምቀት ካስተማረን በኋላ በጥምቀት አርአያ ከሆነን በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ። ወደ ገዳመ ቆሮንቶስ የገባባት ዕለትና ይህችን ቅድስት ጾም የጀመረባት ዕለት ስለሆነች ይህች ሳምንት ቅድስት ሰንበት፣ የተለየ ሰንበት፣ የተለየ ሳምንት በመባል ስያሜው ተሰጥቷታል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ከገባ በኋላ ወዲያውኑ ጾምን ጀመረ። ጾመ፣ ጸለየ፣ ሰገደ። መጾሙ፣ መጸለዩ፣ መስገዱ እኛን ለማስተማር ለእኛ አርአያ ለመሆን ለእኛ ምሳሌ ለመሆን ነውና እሱ መጾም፣ መጸለይ፣ መስገድ ኑሮበት ሳይሆን እኛን ለማስተማር ነው። 40 ሌሊት 40 መዓልት ሲጾም ሲጸልይ እኛንም ጹሙ፣ ጸልዩ፣ ስገዱ ሲለን ነውና በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ወሶበሂ ተጸውሙ የተኩኑ ከመመደለዋን፣ በምትጾሙ ጊዜ እንደ ግብዞች አትሆኑ፣ እነሱ ጦመኞች ለመምሰል በሰው ፊት ግንባራቸውን ይቋጥራሉና ፊታቸውን ያጠወልጋሉና ፊታቸውን ያጠቁራሉና እነሱ ዋጋቸውን ተቀብለዋል። እናንተ ግን ስትጾሙ ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ በስውር ላለው አምላካችሁ እንጂ ለሰዎች ጦመኛ መስላችሁ አትታዩ፣ በስውር የሚያይ አምላካችሁ በግልጥ ይከፍላችኋልና ሲል አስተምሮናል። እንግዲህ እኛም ፊታችንን ሳናጠወልግ ግንባራችንን ሳንቋጥር ቂም በቀል ሳንይዝ የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ የታመሙትን በመጠየቅ እንዲሁ ከክፉ ነገር በመከልከል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ልንጾም ልንጸልይ ይገባል። ቅዱስ ያሬድም በጾመ ድጓው ይጹም ዓይን፣ ይጹም አፍ፣ ይጹም እዝን፣ ይጹም እድ፣ ይጹም እግር እያለ የስሜት ሕዋሳቶቻችንን እንዲጾሙ አስተምሮናልና እኛም ከክፉ ነገር እጃችንን፣ እግራችንን፣ መላ ሰውነታችንን በመቆጠብ ይህን ጾም ልንጾም ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ጾም ጾመን ጸልየን ሰግደን አስቀድሰን በረከት
እንድናገኝበት ረድኤት እንድናገኝበት ይርዳን። ከሁላችን ጋር ይሁን። ሸር ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። እናመሰግናለን።